ቪዲዮ ኢንስፓየር ቁመታቸው ረጅም የሆኑ ሰዎች በራስ መተማመናቸው ከፍ ያለ ነው። ቁመታቸው አጭር ከሆኑ ሰዎች ይልቅ ረጅም የሆኑ ሰዎች በተቃራኒ ጾታዎች ተመራጭነት አላቸው። ቁመት ከሚያስፈልጉን ነገሮች ለምሳሌ ዓለም ላይ ታዋቂ ከሆኑ ስፖርቶች የቅርጫት ኳስ፣ የመረብ ኳስ የመሳሰሉት ቁመት ቢኖረን ተመራጭነት አለው። ስለዚህ ቁመታችንን መጠነኛ ደረጃ ላይ እንዲደርስ የሚረዱን ስፖርቶች አሉ። ከነዛ ውስጥ ዋና ዋናዎቹን ይዤላችሁ ቀርቤያለሁ። እስከ መጨረሻው ተከታተሉኝ። የመጀመሪያው መንጠልጠል፣ ሰውነታችንን እና እጃችንን በመጠቀም መንጠልጠል። ይህ ሰውነታችንን ለመለጠጥ ይረዳናል። በአጠቃላይ ይህ ስፖርት የጀርባ መገጣጠሚያዎችን ወይም ስፓይናል ኮርድ በመለጠጥ ቁመታችን እንዲረዝም ይረዳናል። ይህንን ለመስራት የግድ መንጠልጠያ ብረት ሊኖረን አይገባም። የትኛውም ቦታ ላይ መስራት እንችላለን። ለምሳሌ ዛፍ ላይ ወይም እንጨት ላይም ሊሆን ይችላል። የአሰራር ቅደም ተከተል አለው። የአሰራሩ ቅደም ተከተል አንደኛ ወደ ላይ በመዝለል መንጠልጠያውን መያዝ ነው። ሁለተኛ እጃችንና ጀርባችን ቀጥ ማድረግ አለብን። ሶስተኛ ቢያንስ ለ30 ሰከንድ መንጠልጠል። አራተኛ በቀን ለ3 ጊዜ መድገም አለብን። ሁለተኛ የስኳት ዝላይ ወይም የቁጢጥ ብለን የምንዘለው ዝላይ ነው። ይህ አንዱና ጥሩ የሆነ ቁመታችንን ለመጨመር የሚረዳን መንገድ ነው። ይህ ስፖርት ለታችኛው ወይም ከወገባችን በታች ላለው የሰውነት ጡንቻዎች እና መገጣጠሚያዎች ያግዘናል። እናም ቁመታችንን ለመጨመር ይረዳል። አሰራሩም ሰውነታችንን ወደፊት ለፊት በማድረግ በተለመደው የመቆም አቋቋም ይጀምራል። ሁለተኛ እግራችንን በትከሻችን ልክ በመክፈት ከጉልበታችን ትንሽ እጠፍ ማድረግ ወይም ቁርጢጥ ማለት። ሶስተኛ እግራችንን በመጠቀም ወደ ላይ ዘለን እዛው ቁርጢጥ ብለን ማረፍ። ሶስተኛ ዋና ወይም መዋኘት። መዋኘት እግራችን፣ ሰውነታችን እና ክንዳችን ሙሉ በሙሉ እንድንጠቀምበት ያደርጋል። ስለሆነም የጡንቻችንን ጥንካሬ ያሳድገዋል። በበለጠ በስፖርት ሰዓት ከሙቀትና ከላብ መራቅ ከፈለጋችሁ ይህ አሪፍ ዘዴ ነው። በፊት ለፊት ተኝተን የምናደርገው የመዋኘት ዘዴ ይህ ቁመታችን እንዲረዝም ያግዘናል። አራተኛ መሮጥ። ሩጫ በጭራሽ መርሳት የሌለብን ዘዴ ነው። እግራችንን በመነጣጠል የምናደርገው ሩጫ ለቁመታችን መርዘም ቁልፍ ሚና አለው። መሮጥ እግራችንን እና አጥንቶቻችንን ጠንካራና ተፈጥሯዊ በሆነ መንገድ እንዲያድጉ ያደርጋል። በተለይ ከጉርምስና በኋላ የሚደረግ ሩጫ ቁመታችንን ለመጨመር ሁነኛ መፍትሄ ነው። አምስተኛ ገመድ መዝለል። ገመድ መዝለል ይህ አንዱ መንገድ ነው። በጣም ብዙ ጊዜ በዘለልን ቁጥር የእግራችን የመርዘም መጠን እየጨመረ ይመጣል። ዝላይን በተለያየ መንገድ ልንዘል እንችላለን። ገመድን በመጠቀም ወይም ትራምፖሊን ዝላይ። ሁለቱም ቁመታችንን የፈለግነው ቦታ ላይ እንዲደርሱ ይረዱናል። በምንዘልበት ጊዜ ሁለት እግራችንን ከፍ አድርገን ወይም እግራችንን በመነጣጠል ልንዘል እንችላለን።